ሰላም እንዴት ናችሁ? ዛሬ ደግሞ እንደ እግዚአብሔር ፍቃድ በሌላ ሀሳብ መጥቻለሁ። ይሄ ሀሳብ ብዙዎቻችንን የሚገዛ የጊዜ ሀሳብ ይመስለኛል። ከኔ ጋር አብረን እንቆያለን። ይህንን ሀሳብ እናንተ እንደሚጠቅማችሁ እኔ ሙሉ ተስፋ አለኝ። እናንተ ደግሞ ለሌሎች ይህን ሀሳብ ሼር አድርጉት፣ አካፍሉት፣ ብዙዎችን እንዲጠቅም አድርሱት። ቶሎ ብዬ ወደ ሀሳቤ ይገባለሁ። ዛሬ የምንነጋገርበት ሀሳብ የእግዚአብሔር ሰላም የሚል ርዕስ ሰጥቼዋለሁ። በዚህ ዙሪያ ቶሎ ቶሎ እንነጋገራለን። መጽሐፍ ቅዱስ ሲናገር ስለ ሰላም በጣም ብዙ ነገር ይናገራል። በጣም ብዙ። እንግዲህ መጽሐፍ ቅዱስ ለመግቢያችን የሚሆነን ቆላስይስ ምዕራፍ 3 ቁጥር 15 እንደዚህ የሚል ቃል አለ። የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ ይላል። የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ እያለ ይናገራል። ስለዚህ እግዚአብሔር ልባችን በሰላም እንዲሞላ ከዚህ የተነሳ ደግሞ የምስጋና ሰዎች እንድንሆን የእግዚአብሔር ፈቃድ ነው። ይህንን ነው ዛሬ በስፋት የምንመለከተው። እንግዲህ ሰላም ለማብራራት የማይሞክረው የለም። እንደምታውቁት ሰላምን ሰዎች በደረሱበት አውድ ሊያብራሩት ይሞክራሉ። በደረሱበት አውድ ደግሞ ሰላም ይሄ ነው ብለው ይገልጹታል ሰላምን። ስለዚህ ሰላምን የማይተነብየው የማይተነትነው ሰላምን ዲፋይን የማያደርገው የማይተረጉመው የሰው ልጅ የለም ማለት ነው። ሁሉም በደረሰበት አውድ የእድሜ የማህበራዊ ህይወት የደረሰበት ሁኔታ ሁሉ ባለበት ሁኔታ ውስጥ ሰላምን ሰዎች ይተነትኑታል። እንግዲህ መጽሐፍ ቅዱስ ደግሞ የራሱን ምልከታ በሰላም ዙሪያ ያስቀምጣል ማለት ነው። መጽሐፍ ቅዱስ ሲናገር አሁን እንዳነበብነው የክርስቶስ ሰላም በልባችሁ ይንገስ ይላል። ምክንያቱም የሰው ልጅ እንደ አውዱ ለመኖር በሚያደርገው የህይወት ውጣ ውረድ ውስጥ ትግል መስተጋብር ውስጥ ምን ያደርጋል? ተረጋግቶ ለመኖር ስለሚያስብ የሚኖርበትን የህይወት ዘይቤ የሰላሙ መለኪያ ያደርግና እንዲህ ሲሆን ሰላም ነው፣ እንደዚህ ስለሆነ ሰላም ሆኗል፣ እንደዚህ ስላልሆነ ሰላሜ ተወስዷል፣ ተነጥቋል፣ ወይም በቂ ሰላም የለኝም ብሎ ሊያስብ ይችላል ማለት ነው። እና አውዱን ከራሱ ካለበት ሁኔታ ተረስቶ ሰላምን ሁልጊዜ የሰው ልጅ ይተነትናል። ከሚኖርበት መደበኛ የህይወት ልምምድ ውጭ የሚገጥሙ እንግዳ ነገሮችን ማለትም እንደ መልካም አጋጣሚ ከሚወስዳቸው ከሚያስደስቱት ምላሾች ውጭ እውቀቱን፣ ስሜቱን፣ ስነ ልቦናውን፣ ኢኮኖሚውን፣ ባህሉን፣ የአኗኗር ዘይቤውን ወዘተ እነዚህን ሲያናጉበት በቀላሉ ሰላምን የማጣት አደጋ እንደተጋረጠበት ይረዳል የሰው ልጅ እና ወይም ሰላሜ ተረበሸ ብሎ ያስባል ወይም ያምናል ማለት ነው። ከተለመደው የህይወት አውድ ወይም የሰላሜ መለኪያ የኔ ሰላም ይሄ ነው ብሎ ካስቀመጠበት ሲወርድ ወይም ሲወጣበት ሰላሜ ተነክቷል ብሎ ያስባል። ሌላው ከተለመዱ ሰላሙን በቀጥታ ሊያናጉ የሚሞክሩ ወይም ሊረብሹ የሚችሉ አጋጣሚዎችን ማንሳት ይቻላል። ለምሳሌ አስተዳደራዊ ሁኔታዎች ተጽዕኖዎችን ማየት ትችላላችሁ። የዜግነት መብቶቹን አለመጠቀም ወይም ሰብአዊ መብቱ ሲነጠቅ፣ የተፈጥሮ አሉታዊ ተጽዕኖ ለምሳሌ በሽታ፣ ስራ ማጣት፣ ኢኮኖሚ፣ የገቢና የውጭ ሁኔታ አለመመጣጠን ወይም ፈጽሞ ማጣት፣ አካላዊ፣ ስነ ልቦናዊ፣ አያችሁ መንፈሳዊ ፍላጎቶች ላይ ከተገቢ በታች ማግኘት አሊያም ፈጽሞ ማጣት ሰላሙን ምን ይለዋል? ይነጥቀዋል። ወይም እኔ አሁን ሰላም አይደለሁም ብሎ እንዲያስብ ይሆናል ማለት ነው። እና ሰላምን ከብዙ አንጻር የሰው ልጅ ይመለከቷል። በህይወቱ ውስጥ ፍርሃት እንዲፈጠር በማድረግ ያልተረጋጋ ሲሆን ሰላሙ ሙሉ እንዳይሆን ያደርጋል። ስለዚህ በእነዚህ ሁኔታዎች ውስጥ የሰው ልጅ እያለፈ እነዚህ ነገሮች መናወጥ ሲጀምሩ ምን ይሆናል? ሰላሜ ተነክቷል ብሎ ያስባል። እውነትም ሰላሙ ይነካል። ስለዚህ ይህ ሀሳብ ስለ ሰላም ለመግለጽ የአንድ ሰው አንደበት ለመግለጥ የሞከረው ቢሆንም ከላይ ለመግለጽ እንደሞከርኩት በተለያየ ጊዜ በተለያየ ደረጃ ስለ ሰላም ምን ብሏል? ተወርቷል፣ ተጽፏል፣ ዛሬም ይወራል፣ ይጻፋል፣ ነገም ይቀጥላል። ሰላም ትልቅ አጀንዳ ነው። በዚህ ዓለም በህይወት እስካለን ድረስ ሰላም ትልቅ አጀንዳ ነው ለሰው ልጆች። መጽሐፍ ቅዱስ ስለ ሰላም ካብራራውና ካስረዳው በላይ የትኛው ምሁር ወይም አዋቂ አስረድቶ ያውቃል ተብሎ አይታሰብም ወይም ሊያስረዳን አይችልም። ስለ ሰላም ሙሉ መረጃ የነገረን ወይም የሚነግረን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለ ሰላም ብዙ ነገር ነግሮናል፣ ወደፊትም ብዙ ነገር ይነግረናል። ስለዚህ ሰላምን የማይፈልግና በተቃራኒው የሚሞግት በአጭር ቃል ምንድን ነው? ክፋት ነው። ሰላምን የሚንጠው፣ ሰላምን የሚያናውጠው፣ ሰላምን ሁሌ ቻሌንጅ ሊያደርግ የሚሞክረው ምንድን ነው ካልን ክፋት ነው። ክፋት ሁልጊዜ ሰላምን ይቀናቀናል። ክፋት እንግዲህ የእግዚአብሔር አይደለም። አያችሁ፣ ለዚህ ነው የእግዚአብሔር ስላልሆነ የእግዚአብሔር የሆነውን ነገር የሚቀናቀነው ክፋት የእግዚአብሔር ስላልሆነ ነው። ስለዚህ ሁልጊዜ ሰላምን የሚቀናቀን ቢባል ክፋት ብቻ። ታውቃላችሁ፣ ክፉ ሰዎች ባሉበት
ክፉ ሕግ ባለበት፣ ክፉ ልምምድ ባለበት፣ ክፉ ሴራዎች ባሉበት ሁልጊዜ መናወጥ አለ፣ ሁልጊዜ ጦርነት አለ፣ ሁልጊዜ ሰላም ማጣት አለ። ስለዚህ ሰላምን በክፉ የሚቀናቀነው ምንድነው ካላችሁ ክፋት ነው ማለት ነው። ሆኖም ክፋት መልከ ብዙና የረቀቀ ሊሆን ይችላል ነው። ምንጩ ግን ማን ነው? ሰይጣን ነው። አያችሁ፣ ሰላምን ሁልጊዜ የሚቀናቀነው ምንድነው? ክፋት ነው። የዚህ ክፋት ምንጩ ባለቤቱ ደግሞ ማን ነው ካልን የሰላም ጠላት የሆነው ዲያብሎስ ነው ማለት ነው። ሰላም ያለ ጥርጥር ለሰው ልጆች እጅግ በጣም አስፈላጊ እንደሆነ በጣም ቢታመንበትም ተግዳሮቶቹ ግን ቀላል አይደሉም፣ ወይም በተግዳሮት የተከበበ ነው ሰላም። ለዚህ ነው ያለን ሰላም እንደመጠበቅ አዲስ ሰላም ለማምጣት ያለው ጥረት በጣም ከምታስቡት በላይ አደገኛ ነው። የሚሻለው ሁልጊዜም የሚመከረው ያለን ሰላም ምን ማለት ነው? መጠበቅ ነው። እንደ ሀገር፣ እንደ ቤተሰብ፣ እንደ አካባቢ፣ እንደ ሰፈር፣ እንደ ቡድን፣ እንዳለንበት ሁኔታ፣ እንደ ቤተ ክርስቲያን ያለንን ሰላም እንደመጠበቅ አዲስ ሰላም ማምጣት ቀላል አይደለም። በጣም ዋይዝሊ በጣም የሚመከረው ያለንን ሰላም እንደ እግዚአብሔር ቃልና እንደ እግዚአብሔር ሀሳብ ያለንን ሰላም መጠበቅ። እንደ ግለሰብ ሰላሜን እጠብቃለሁ፣ እንደ ቤተሰብ ሰላማችንን እንጠብቃለን። ቤተ ክርስቲያን ስንገባ እንደ ቤተ ክርስቲያን ሰላማችንን እንጠብቃለን። ያ ይበዛል፣ ማህበረሰብ ሰላሙን ይጠብቃል። ይበዛል፣ ሀገር ሰላሟን ትጠብቃለች። ይሄ ሁሉ እያለ ግን ከውጭ እንደ ሀገርም ከሀገር ውጭ፣ እንደ ሰፈርም ከሰፈር ውጭ፣ እንደ ቤተሰብም ከቤተሰቦቻችን ተሻግረው ሌሎች ቤተሰቦቻችን የሚያመጡብን ተግዳሮቶች በየደቂቃው በየሰከንዱ እንደ ሁኔታው እንደ አቅማችን የተሰናዳ ነው። ትልቁ ሚስጥር ግን እኛ የእግዚአብሔርን ሰላም የምናውቅ ያንን ሰላም መጠበቅ በጣም ትልቅ ጥልቅ የሆነ ሚስጥር ነው። ስለዚህ ሰላም ከጦር ሜዳ አርፎ አያውቅም፣ ውጊያ ያለበት። ምክንያቱም የሰላም ትልቁ ጠላቱ ምንድነው ብለናል? ክፋት ነው። የክፋት ዋናው አመንጪው የማይገዛው ከራሱ የሚያመነጨው ደግሞ ማን ነው? ዲያብሎስ ነው። እሱ ደግሞ አይተኛልንም፣ እንደሚያገሳ አንበሳ ሁልጊዜ ዙሪያችንን ይዞራል። ስለዚህ በጣም በሽ መተኮሻዎች አሉት ሰላማችንን ሊያበላሽ ማለት ነው። ስለዚህ ለእኛ ግን የህይወት መልህቃችን ስለሆነ ሰላም ይህንን ጠብቀን በደንብ ይዘን መጠበቅ መቻል አለብን ነው። ሰላም ያለ ጥርጥር ለሰው ልጆች እጅግ በጣም ምንድነው አስፈላጊ ነው ብለናል ማለት ነው። ለዚህ ነው የሰው ልጆች በሃይማኖታቸው፣ በባህላቸው፣ በቋንቋቸው፣ በዘፈናቸው ኢቭን በብዕራቸው በጽሁፍ ማለት ነው፣ በመጽሐፍ በመጽሔቶች በተለያየ መንገድ በደረሱበት መረዳት ያወሩታል። ማንን? ሰላምን ይጫወቱታል። ቢሆንም ግን ከመጽሐፍ ቅዱስ በተሻለ አልገለጡትም፣ ለዘላለምም አይገልጡትም። በተለያየ መንገድ በስነ ጽሁፍ፣ በተውኔት፣ በስነ ግጥም፣ በየትኛውም እነዚህ ስነ ብለን የምንጀምራቸው አርቲስቲክ ነገሮች በሉት፣ ስዕል በሉት፣ ሁሉ ነገር ውስጥ ሰላም ይታወጃል በየዘመኑ። ነገር ግን እውነተኛ የሰላም ምንጭና እውነተኛውን ሰላም የነገረን መጽሐፍ ቅዱስ ነው። ከሱ የምንቀዳው ሰላም በጣም እርግጠኛ የሚኮንበት ነው ማለት ነው። ስለ ሰላም መጽሐፍ ቅዱስ ምን ይላል? ምንድን ነው የሚለው መጽሐፍ ቅዱስ? ስለ ሰላም ምን ይላል? ይሄ ውድ ነገር፣ ይሄ በጣም አስፈላጊ ነገር ፖለቲከኞች በየደቂቃው የሚጮሁለት፣ እኔ ያውቃለሁ፣ የኔ ነው የሚሻለው፣ እኔ ስሙኝ፣ በዚህ መንገድ ሰላም ይመጣል ይሉናል። ኦኬ፣ ይሞክሩ፣ ይሄዱ። ግን መጽሐፍ ቅዱስ ምን ይላል? ሰሪያችን አምላካችን እግዚአብሔር ስለ ሰላም ምን ብሎናል? እሱ በጣም ውጤታማ የሚያዋጣ በጣም የሚጠቅም ምክር ስለሆነ እንመለከታለን። መጽሐፍ ቅዱስ ሲናገር ዘኍልቍ ምዕራፍ 6 ከቁጥር 22 እስከ 26 እንደዚህ የሚል ቃል አለ። በጣም ብዙዎቻችን የምናውቀው በየሩቅ ባልሆኑ ጊዜዎች ውስጥ ደጋግመን የምንሰማው ነው። ምንድን ነው የሚለው? እግዚአብሔርም ይላል ሙሴን እንዲህ አለው፣ አሮንና ልጆቹ እንዲህ በላቸው። አሮን ማለት እንግዲህ ካህን ነው። ልጆቹም አብረው የሚያጥኑ ሌዋውያን ናቸው። እና እነዚህን የሌዊ ቤተሰቦች እግዚአብሔር ለሙሴ ሂድና አሮንን እና ቤተሰብህን ይለዋል፣ እንደዚህ በላቸው፣ ልጆቹን እንዲህ በላቸው፣ እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥ ይላል። አያችሁ፣ ብዙ ነገር ነው እዚህ ክፍል ውስጥ የምንመለከተው። እግዚአብሔር ምን ይበል? ይባርክ። ከዛስ ይጠብቅ። እግዚአብሔር ፊቱን ምን ይበል? ያብራልህ፣ ይራራልህ። እግዚአብሔር ፊቱን ምን ይመልስልህ። የሚገራርሙ በረከቶች ናቸው። ሰላሙንም ይስጥ ይላል። አያችሁ፣ እግዚአብሔራዊ ሰላም አለ ማለት ነው። እግዚአብሔር ሰላም አለው ማለት ነው። የእውነተኛ ሰላም ምንጭ እግዚአብሔር ብቻ ነው።
እግዚአብሔር ብቻ ነው። እውነተኛ የሰላም ምንጭ ያለው እግዚአብሔር ጋር ነው። ለዚህ እኮ ነው ጌዲዮን በአስቸጋሪ ሁኔታ ውስጥ እያለ ያህዌ ሻሎም እግዚአብሔር ሰላም ነው የሚል ዜና ሰማ፣ ወይም እሱ ይሄን እንዲያውጅ እድል አገኘ። እንዴት ነበረ ታሪኩ? ብዙዎቻችን እናውቃለን አይደለ? እግዚአብሔር ቃሉ ግን እንደዚህ ይላል። መሳፍንት ምዕራፍ 6 ቁጥር 23 እስከ 4 እንደዚህ ይላል። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው እና ይላል። በቀጥታ ይሄ ክፍል የሚነግረን ምን ያህል ጌዲዮን የነበረበትን ምጥና ጭንቅ፣ ነገር ግን እግዚአብሔር ፊት ለፊት ሲያገኘውና በእርግጥም የአባቶቹ አምላክ እሱ ራሱ እንደመጣለት ሲያቅ ምን ያህል ሰላምና እረፍት እንደሚሰማው ይሄ ክፍል ሊያሳየን ይችላል። እግዚአብሔር እውነትም ሰላም ነው። ያህዌ ሻሎም፣ ሃሌሉያ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ እግዚአብሔር ሰላም ነው ብሎ ጠራው። መሳፍንት ምዕራፍ 6 ቁጥር 23 እስከ 24 ታያችሁ። እግዚአብሔር ሰላም ነው፣ ያህዌ ሻሎም ብሎ በዚያ ጌዲዮን ሲሰራ ታያላችሁ። መሠዊያ ሰርቶ ለእግዚአብሔር ሲያጥን መጽሐፍ ቅዱስ እንደዚህ ይላል። በሁለተኛ ዜና ምዕራፍ 15 ቁጥር 5 ላይ በዚያን ዘመን ይላል በምድር ነዋሪዎች ሁሉ ዘንድ ታላቅ ሁከት ስለነበር በሰላም ወጥቶ መግባት አስተማማኝ አልነበረም ይላል። አይገርምም? ይህን ክፍል ስታነቡ ወይም አሁን ስትሰሙ ምን ውስጣችሁ ይመጣል? ልክ አሁን ኢትዮጵያ ሀገራችን፣ አፍሪካ፣ ዓለሙ በቃ መላው ዓለም ያለበት ሁኔታ አይታያችሁም? አውሮፓው፣ አሜሪካ ሁሉ ነገር በቃ ነውጥ ውስጥ እኮ ነው ያለው። በዚያ ዘመን ይላል በምድር አያችሁ ነዋሪዎች ሁሉ ዘንድ ታላቅ ሁከት ነበር። ልክ ይህን ዘመን ይመስላል። ልክ ቁጭ ይህንን ዘመን ዓለም ሁሉ በሁከት ነበር ስለነበር ነው የሚለው። በሰላም ወጥቶ መግባት አስተማማኝ አልነበረም ይላል። ሁለተኛ ዜና ምዕራፍ 15 ቁጥር 5 አያችሁ፣ እንደዚህ አይነት ዘመን ነበረ። ልክ አሁን እኛ ያለንበትን ዘመን ይመስላል። የሚገርም ነገር ነው። ነገር ግን የሰላምና የእረፍት ሰው የሆነው ልጅ ትወልዳለህ ይላል። አንደኛ ዜና ምዕራፍ 22 ቁጥር 9 ላይ ነገር ግን አየ የሰላምና የእረፍት ሰው የሆነ ልጅ ትወልዳለህ የሚል ደግሞ ትንቢት የመጣላቸው አባቶች ዘመንም እንመለከታለን። እግዚአብሔር በዚህ አስጨናቂ ጊዜ ላይ የሰላም ሰዎች እንዲሰጠን የሚያስፈልገን አይመስላችሁም? እኛ ሰላም ሆነን ለሌሎች የሰላም ምክንያት እንድንሆን እግዚአብሔር የሚያስብ የሚፈልግ አይመስላችሁም? እግዚአብሔር እንደዚህ አይነት ጸሎት ጸልየን እንደዚህ አይነት ደግሞ መልእክት ቢመጣልን ምንኛ ደስ ባለኝ። በእውነት በምድሪቱ ላይ ሰላምን እሰጣለሁ፣ ትተኛላችሁ፣ ማንም አያስፈራችሁም ይላል ዘሌዋውያን ምዕራፍ 6 ቁጥር 6 ላይ አያችሁ። ሰላምን እሰጣለሁ። የት? በምድሪቱ ላይ እኔ ሰላምን እሰጣለሁ። ስለዚህ ትተኛላችሁ፣ ማንም አያስፈራችሁም ይላል። እግዚአብሔር ይህን ሰላም ለምድር እንዲሰጥ ጸልያለሁ። ይህንን ሰላም ለብዙዎቻችን እንዲሰጠን እኔ እናፍቃለሁ። ወገኖቼ ምድራችን፣ በተለይ ሀገራችን ይሄ ሰላም ያስፈልጋታል። እግዚአብሔር የሚሰጠው ፍጹም የሆነው ፐርፌክት የሆነው የእግዚአብሔር ሰላም አያችሁ። እኔ አለ ሰላምን እሰጣለሁ፣ ትተኛላችሁ ይላል። እውነተኛ ፌክ ያልሆነ ከእግዚአብሔር የሆነ ሰላም እንቅልፍን ያጣፍጣል፣ ስራን ያፋጥናል፣ ውሎን ይባርካል፣ ግንኙነትን ያድሳል። ዛሬ ቤተ ክርስቲያን እንኳን እያለፈችበት ያለውን ነገር አስተውሉ። ይሄ የእግዚአብሔር ሰላም በጸሎት በብዙ እንባ ልንፈልገው ይገባል፣ ያስፈልገናል። እግዚአብሔር ሰላም ነው። የእውነተኛ ሰላም ምንጭ እሱ ብቻ ነው። ቀደም ብዬ እንዳልኳችሁ የእውነተኛ ሰላም ምንጭ እግዚአብሔር ነው። ሰላም ሚኒስቴር መኖሩ ጥሩ ነው። በራሱ ብዙ ስራ ይሰራል። ክብር ለጌታ ይሁን። ቀላል አይደለም። ይህንን አስበው ራሱ የሰሩ ሰዎች እግዚአብሔር ይባርካቸው፣ አይምሯቸው በእውነት የተባረከ ይሁን። ወገኖቼ የእግዚአብሔር ሰላም ግን ከሰላም ሚኒስቴር፣ ከመከላከያ፣ ከፖሊስ አያችሁ፣ ከእንባ ጠባቂ፣ ከደህንነት ምድሪቱ ላይ አሉ ከምትሏቸው ጠንካራ ተቋማት በላይ ህዝቡን ሁሉ መዋጀት የሚችል የእግዚአብሔር ሰላም ግን ያስፈልገናል። ቅዱሳን ይህን ሚስጥር እኛ ጋር አለ። ለዚህ ሚስጥር መጸለይ መቻል አለብን። እንዳሉ ሆኖ ማለት ነው።
አልኮንንም። እነዚህ ምድራዊ መዋቅሮችና ተቋማት እንኳን ለዚህ ሰላም ብዙ ይጥራሉ። አማኞች ፕሊስ እግዚአብሔር ይህንን ሰላም በምድራችን እንዲያበዛ መጸለይ መቻል አለብን። ለምን ካለን የእውነተኛ ሰላም ምንጭ እግዚአብሔር ስለሆነ ማለት ነው። እግዚአብሔር አምላክ የሚናገረውን እሰማለሁ ለሕዝቡ ለቅዱሳኑ ሰላምን ይናገራልና ይላል መዝሙር 85 ቁጥር 8 ላይ እግዚአብሔር የሚናገረውን እሰማለሁ። ፕሊስ አገልጋዮች፣ መሪዎች፣ መድረክ ላይ የምንቆም እግዚአብሔር ሕዝብ ፊት የምንቆም ምንድነው ሰምተን ወደ ቤተ ክርስቲያን የምንመጣው? ምን ሰምተን ነው ወደ ሕዝቡ የምንመጣው? ዘማሪው እንደዚህ ይላል፣ እኔ ግን ከእግዚአብሔር እሰማለሁ ለሕዝቡም ሰላምን እናገራለሁ። አንዳንድ ሰዎች ይዘገንኑኛል። ስለ ምድሬ፣ ስለ ሀገሬ፣ ስለ መሪዎቻችን፣ ስለ ሁሉ ነገር የሚናገሩት ነገር ይዘገንናል። በቃ እንጠፋለን፣ እንዲህ ይሆናል፣ ጦርነት ነው። ኢቭን እኔ እግዚአብሔርን የማመሰግነው ግን አይሆንም። ኢየሱስ ጌታ ነው። እኔ ግን እግዚአብሔርን እሰማለሁ፣ እኔ ሰላምን አውጃለሁ ይላል የእግዚአብሔር ሰው። እግዚአብሔር ለሕዝቡ ብርታትን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል ይላል መዝሙር 29 ቁጥር 11 ላይ። አያችሁ፣ እግዚአብሔር ለሕዝቡ ብርታትን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። አረ ምነው ይሄ አዋጅ ለምን ጠፋ? ከግል ቂምና ጥላቻ ወጥተን በትክክል እግዚአብሔርን ሐሳብ ሰምተን በደሙ ለዋጃት ቤተ ክርስቲያን ሕዝብና ለምድር ይህንን የሚያውጅ ማን ይሆን? መድረክ ተሰጥቶት እየቀለደ የሚወርድ ስንት ይሆን? ነገር ግን ወገኖች መዝሙረኛው እንደዚህ ይላል፣ እግዚአብሔር ለሕዝቡ ብርታትን ይሰጣል። ሃሌሉያ! እኔም ዛሬ የምላችሁ ይሄንን ነው። እግዚአብሔር ለሕዝቡ ብርታትን ይሰጣል። እሱ እግዚአብሔር ሕዝቡን በሰላም ምን ይላል? ይባርካል። አያችሁ፣ ዛሬ ግን እያሉን ያሉት እግዚአብሔር ገንዘብ ይሰጥ። አረ ምን ችግር አለ? ሰላም ካለ ገንዘብ ይመጣል። ምን ችግር አለ? እግዚአብሔር ምድሬን ሰላም ካደረገ ያልተነካ ድንግል መሬት አለ። ገና ያልቀመስናቸው ድንቅ ድንግል ወንዞች አሉ። መቻረስ ናቸው። እባካችሁ ስለ ጥቃቅን ነገር አንጸልይ። ስለ ጥቃቅን ነገር ህዝቡን አይምሮን አንያዝ። የእግዚአብሔርን ሰላም እናውጅ። የእግዚአብሔርን ሰላም እንጥራ። ቀላል ነው ገንዘብ፣ ቀላል ነው መኪና፣ ቀላል ነው ቤት፣ ቀላል ነው። ምድራችን ሰፊ ናት። እዚች እንደምንተራመስባት ከተማ አይደለም። ሰፊ የአንዳንድ አውሮፓ ሀገሮችን እኮ ስንት ሀገር ጠቅልሎ የሚይዝ ሀገር ውስጥ ነው ያለነው። ግን እንራባለን፣ ነገር ግን ቤት የለንም። መኪና ብርቃችን ነው። ለዚህ እኮ ነው አገልጋዮች ተብለው ፊታችን የሚቆሙ ሳይቀር እንቁልልጭ የሚሉን። ነገር ግን ወገኖች የዚህ ሁሉ መክፈቻው ሚስጥሩ ቁልፉ ሰላም ነው። ለምድራችን ሰላም እንጸልይ፣ ለህዝባችን ሰላም እንጸልይ፣ ለመሪዎቻችን ሰላም እንጸልይ። ጸሎት ነው ውጤት የሚያመጣው። ስድብ፣ ጥላቻ፣ ንቀት ምንም ለውጥ አያመጣም፣ ሰላምንም አያመጣም። እግዚአብሔር ይላል ክብር ለእግዚአብሔር በአርያም የሚል ቃል ታውቃላችሁ አይደል? ሰላም እርሱ ለሚወዳቸው ሰዎች በምድር ይሁን። ሉቃስ 2:14 አያችሁ፣ ሰላም ይሁን እሱ ለሚወዳቸው ህዝቦች፣ ለፍጥረቱ ሰላም ይሁን። ማን ይሁን ዛሬ ጀግና ይሄን ወጥቶ የሚያውጅ ህዝብ የለም። አንድ የሆነ ፖለቲካ ጎራ ለይተን ስለጠላ ነው ብቻ ህዝቡን የምናውቅ፣ በየጫካው እየተሽለኮለክን እርስ በርስ የምንባላ ምን ጠፍቶብን መስሏችሁ? መሬት አተን፣ ማዕድን አተን፣ ቤት አተን ይመስላችኋል? አይደለም፣ ሰላም አተን እኮ ነው። ይሄ ሚስጥር ሲገባን ሰላምን ስናውጅ፣ የሰላም ሰው መሆን ስንጀምር ዛሬ እንቁልልጭ የምንባልበት ነገር ሁሉ ተራ እንደሆነ እንረዳለን። አያችሁ፣ ማስታወሻዬ እንደዚህ ይላል፣ ከማስተዋል በላይ የሆነው ይላል ፊልጵስዩስ ምዕራፍ 4 ቁጥር 7 ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አያችሁ፣ ልባችን፣ ሐሳባችን፣ ሁለንተናችን፣ ቤታችን፣ ትዳራችን፣ ልጆቻችን፣ ምድራችን የምትጠበቀው በብዙ ነገር እኮ አይደለም፣ በግርግር አይደለም፣ በእግዚአብሔር ሰላም ነው። ለምንድን ነው ይህን የማናውጀው? ለምንድን ነው ይህን ለወዳጃችን የማናውጀው? ለምንድን ነው ይህን ለራሴ የማልነግረው? ለልጆቼ የማልነግረው? ለምንድን ነው ይህን ለቤቴ የማላውጀው? ለምንድን ነው ዙሪያዬ ላሉ ይሄን የማላውጀው? አያችሁ፣
ከአመፅና ከግርግር የሚጠቀመው አጋንንትና አመፀኛ ሰዎች ብቻ ናቸው። የሰላም እግሮች ግን የምስራችን የሚያወሩ ናቸው። አያችሁ፣ ለዚህ ነው ሐዋርያው ጳውሎስ ከማስተዋል በላይ ይላል። እግዚአብሔር ይህን ሰላም ያብዛልን። የእግዚአብሔር ሰላም አያችሁ፣ ከኛ ስፍርና መረዳት በላይ የሆነ ሰላም የት እንደሚገኝ ታውቃላችሁ? እግዚአብሔር ጋር። ስለዚህ ፕሊስ ሞኞች አንሁን። ሰላምን በምግብ ውስጥ አናገኘውም። ሰላም በመኪና ውስጥ አይገኝም። ቢሆንማ እኮ በጣም ውድ መኪና የሚነዱ ሰዎች አሉ። ለምን በእነሱ በኩል ሰላም ለምድር ያልመጣም? ለምን ሰላም በቁሳቁስ አይመጣም? ወገኖቼ ሆይ ይልቅስ ሰላም በማግኘታችን በቃ በነፃነት የምንጠቀምባቸው ብዙ ቁሳቁሶች ሊመጡ ይችላሉ። ባይመጡም ሰውኬ ሰላም ካለን። አያችሁ፣ አሁን እኮ የተገላቢጦሽ ነው። እግዚአብሔር የሚፈልገው ሰላም እንዲኖረን ነው። ለምን? ሰላማችንን ተከትሎ ብዙ በረከት ይመጣል። ብዙ በረከት ግን በትንሽ ሰላም ማጣት በደቂቃ ውስጥ ይወድማሉ። በጣም በዓመታት የተገነቡ ከተሞች ዛሬ ዩክሬንን ማየት በጣም በቂ ነው። ሲሪያን ማየት ዛሬ በቂ ነው። ሱዳንን ማየት ዛሬ ከበቂ በላይ ነው። እስራኤልን፣ ጋዛን ማየት በቂ ነው። ወገኖች ከበቂ በላይ ነው። ለምድራችን ሰላም እንጸልይ። ለዓለም ሰላም እንጸልይ። አንቀንበብ። የሆነች እንትን ውስጥ ብቻ ገብተን በራሳችን ዙሪያ ብቻ አንሁን። እኛ የሰላም ሰዎች ነን። እኛ የሰላምን ወንጌል የተጫማን የጌታ የኢየሱስ ክርስቶስ ወታደሮች ነን፣ የተላክን ነን። ግን ሰላም እኛ አለን ወይ? ዛሬ ቤተ ክርስቲያን ሁከት ውስጥ ነች። ይህን የመሰለ ድንቅ ሰላም ይዛ ራሷ ግን በአጋንንታዊ ሀሳብና በክፉ አመፀኛ ሰዎች ሰላሟ እየተበጠበጠ ያለበት ሰዓት ነው። ስለዚህ ወገኖቼ ስለ ሰላም እንጸልይ። እውነተኛ ሰላም ያለው እግዚአብሔር ጋር ነው። ጳውሎስ የሚለን በግልጽ ይሄንን ነው። ከማስተዋል የሚያልፈው ከኛ መረዳት ከዚች ከኛ ሚጢጥዬ አይምሮ በላይ ከኛ ስሌት በላይ የሆነው ጄኒውን የሆነው እውነተኛ ሰላም ያለው ይለናል። የእግዚአብሔር ሰላም ነው ይላል። እሱ ነው እውነተኛ ሰላም፣ እሱ ነው እውነተኛ እረፍት። አያችሁ፣ በልባችሁ በሐሳባችሁ ይላል በክርስቶስ ኢየሱስ ምን ይላል? ይጠበቃል ይሄ ሰላም። ወገኖቼ ከምታዩት ተጠበቁ። አያችሁ፣ በዋናነት እግዚአብሔር የሰጠንን ሰላም የሚነጥቁ ምክንያቶችን ቶሎ ቶሎ ላሳያችሁ። መጠበቅ አለበት ይሄ ሰላማችን። ኢየሱስ ሰላማችን ነው። አያችሁ፣ ለዚህ ነው አንድ መዝሙር አለ አይደል? ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታዋ ነፍሴ መጽናኛዬም እሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ። ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታዋይ ነፍሴ መጽናኛዬም እሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ አዎ ጋሻዬ ነው እሱ። ድምፄ ጥሩ እንዳልሆነ አውቃለሁ፣ ግን ውስጤ ስለመጣ ወገኖቼ፣ የኛ ሰላም ክርስቶስ እንደሆነ ታውቃላችሁ። ነገር ግን ይህንን ሰላም ሊወስዱብን ሊነጥቁብን የሚችሉ ሀሳቦችን ላሳያችሁ። በዋናነት እግዚአብሔር የሰጠንን ሰላም የሚነጥቁብን ምክንያቶች ወይም መንስኤዎችን ቶሎ ቶሎ ላሳያችሁ። አንደኛ እይታችን ነው። ምንድን ነው ደጋግመን ምናየው? አያችሁ፣ በቴክኖሎጂ አሁን ለምሳሌ አንዳንድ ሰዎች ኖ ቲክቶክ አትዩ ዩቲዩብ አትዩ ምናምን ይላል። ኖ እናያለን። ስለምናይ ነው ይሄን የምንሰራው፣ እንድናይ ነው፣ አማራጭ እንዲኖረን ነው፣ የተሻለ ነገር እንድናይ ነው ይሄን ቁጭ ብዬ ጊዜ ወስጄ የምንሰራው። ስለዚህ ቲክቶክ ላይ እንመጣለን፣ ዩቲዩብ ላይ እንመጣለን። አትዩ አይደለም፣ ግን እንዴት ነው የምናየው? ግን ምንድን ነው የምንመርጠው? ምንድን ነው የምናየው ነው። አያችሁ፣ ስለዚህ እይታችን ነው። ምንድን ነው ደጋግመን የምናየው? እንዴት ነው የምናየው? ነገሮችን ስናይ
ከምን ፐርስፔክቲቭ ነው መነሻችን? አያችሁ፣ መዳረሻችን ነገሮችን የምናይበት መነሻና መዳረሻ በጣም ወሳኝ ነው። ለምንድን ነው የምናየውን ነገር አያችሁ፣ ምንድነው ጎሌ፣ ምንድነው ግቤ፣ ለምንድነው ማየው? አያችሁ፣ በጣም ወሳኝ ነገር ነው። እይታችን ነው ሰላማችንን ምን የሚለን የሚነጥቀን ማለት ነው። ሁለተኛ አሰማማችን ነው። ምንድነው ደጋግመን የምንሰማው? አያችሁ፣ ደጋግመን የምንሰማው ምንድነው? ከማን ነው የምንሰማውስ? ምንጩ ለምንድን ነው የምንሰማው? እንዴት ነው የምንሰማው? አያችሁ፣ ወሳኝ ጥያቄዎችን መጠየቅ መቻል አለብን። አሰማማችን ነው የሚረብሸን። ሌላው ንግግራችን፣ የምንናገረው ከምን ተነስተን ነው? አያችሁ፣ ስለምንም ጉዳይ ይሁን ሞቲቫችን ምንድነው? መነሻ ሀሳባችን ምንድነው? ከምን ተነስተን ነው የምንናገረው? ቢኮዝ ይረብሸናል አይመስልም? ብዙ ጊዜ አይደል አገናዝበን ነው የምንናገረው ወይስ ነገ አይጸጽተንም? የምንናገረው ነገር ለምንድን ነው የተናገርነው? ስለምንድን ነው የምንናገር ያለነው? ንግግራችንን መጠንቀቅ አለብን። አያችሁ፣ ሌላው ግምታችን ነው። ግምታችን ሁሉ እውነትና ትክክል ሊሆን ይችላል። አያችሁ፣ ከመገመት ብዙ ጊዜ መጠንቀቅ ጥሩ ነው። ስንገምት እንኳን ክፍተት መስጠት መቻል አለብን። ለውሳኔ የደረሰ ግምት ሊኖረን አይገባም። ብዙ ጉዳይ ላይ፣ አንዳንድ ጉዳዮች ላይ ሊሆን ይችላል ከኛ መነሻው ሊሆን ስለሚችል ፋይናል ዲሲሽን የኛ ሊሆን ሲችል ሊሆን ይችላል። ነገር ግን ምንድን ነው የምንገምተው? አያችሁ፣ ሰላማችንን ይነጥቃል። ሌላው አለማመን ነው። በሁኔታዎች መወሰድና ተስፋ መቁረጥ እንደ አማኝ ይመጥናል ወይ ነው። አያችሁ፣ በሁኔታዎች መወሰድ፣ ተስፋ መቁረጥ። አያችሁ፣ አለማመን ከባድ ነገር ነው። ለምንድን ነው ማናምነው እግዚአብሔርን? ለምንድን ነው ጥርጣሬ ልባችን የገባው? ለምንድን ነው እምነታችን የተበላሸው? እምነታችን ሰላማችንን ይነጥቀናል። ምናምነው ነገር ወይም ያላመንበት ምክንያት በጣም ወሳኝ ነው፣ በጣም ወሳኝ ነው። ስለዚህ ሆን ብለው ሰላምን የሚጠሉና ሁከትን የሚዘሩ ሰዎች እንዳሉ መርሳት የለብንም። እነዚህ ሁሉ እንዳሉ ሆኖ ማለት ነው። ነገር ግን እንደዚህ የሚል ቃል አለ፣ የሰላምንም መንገድ አያውቁም ይላል ሮሜ 3 ቁጥር 17 ላይ። አያችሁ፣ ምንሰማው፣ ምናየው፣ ምንገምተው ምናምን ነገር ሁሉ እይታችን፣ አሰማማችን፣ ንግግራችን፣ ግምታችን፣ አለማመናችን፣ እነዚህ ሁሉ ተደምረው በዙሪያችን ያሉ ሰዎች በጣም ወሳኝ ናቸው ይላል መጽሐፍ ቅዱስ። የሰላምን መንገድ ምን አይሉም፣ አያውቁም። አያችሁ፣ ውሏችን ከማን ጋር ነው የምንውለው? ፈጽሞ ስለ ሰላም ደንታ ከሌለው ጦርነት ከሚያወራ ነብይ ሊሆን ይችላል፣ አገልጋይ ምናምን ሊሆን ይችላል። ምድራችን ላይ ጦርነት የሚያውጁ ነቢያት አሉ ዛሬ ለዩቲዩብ ብለው ለሆነ ነገር ብለው ዝም ብለው በቃ የሆነች ነገር እየበረበሩ በቃ የሚያጋግሉ አሉ። ተከታዮች አላቸው፣ ገንዘባቸውን ይሰራሉ። ግን እኮ የኛ ወገን የሆኑ ማለት ነው። አያችሁ፣ ሬዲዮ፣ አያችሁ፣ ዜና፣ ፊልም፣ ጓደኛ፣ ኢቭን ሰባኪዎች፣ ፖለቲከኞች ያየነውን ሁሉ የሰማነውን ሁሉ ግምታችንን ሁሉ እምነታችንን የሚሸረሽሩ ነገሮች ሁሉ እንዳለ የመቀበል ግዴታ የጣለብን ማን ነው ይላል ማስታወሻ ይል ማን ነው? ዜናዎችን ግድ ሁሉ ማመን አለብኝ እንዴ? ፖለቲከኞችን ሁሉ ነገር መውሰድ አለብኝ እንዴ? አያችሁ፣ ነቢያቶቻችን የሚሉት ነገር ሁሉ ልክ ነው እንዴ? ሱፍ ለብሶ ስለቆመ መድረክ ላይ ስለቆመ እግዚአብሔር ቤት ቆሞ ሲናገር ስለሰማሁት ልክ ማን ነው ማለት ነው እንዴ? አያችሁ፣ በጣም መጠንቀቅ አለብን። እኔ አያችሁ የምሰማበት መንገድ አያችሁ ሰላሜን የመውሰድ እድሉ በጣም ወሳኝ ነው። መጠበቅ መቻል አለብን። ዛሬ እኮ ምን ይገርማል፣ አንዳንድ ወጣቶች ደንዝዘው በሆነ ነገር ውስጥ ሲገቡ ምንድን ነው ብለን ጠይቀን እናውቃለን? የሚያዩት ወስዷቸው ቢሆንስ? የሰሙት ማርኳቸው ቢሆንስ? አያችሁ፣ በጣም መጠንቀቅ አለብን። ሰላማችንን የሚነጥቁን ነገሮች ከምናየው፣ ከምንሰማው፣ ከምንውላቸው ቦታዎችና ነገሮች አንጻር መታየት አለባቸው። ይህ ምሳሌ በጣም ለእኔ አስተማሪ ነው። ለዚህ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 23 ላይ እንዲህ የሚል ቃል አለ። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ብዙ አማኞች በቃ ነፃ ወጥተናል፣ አርነት ወጥተናል ይላሉ። አዎ እግዚአብሔር ይመስገን፣ ሁሉ ተፈቅዶልናል። ሁሉ ግን ምን አይልም? አይጠቅምም። ሁሉ ግን ምን አይልም? አያንጽም። ሰላማችንን ሊነጥቅ ይችላል። አያችሁ፣ ስለዚህ መመርመር፣ እንደ እግዚአብሔር ቃል መፈተሽ፣ የሚጣለውን መጣል፣ የሚጠቅመውን መያዝ ሩቅ በክርስትና ለመሄድ የወሰነ አማኝ ደቀ መዝሙር አማኝ የመሆን ምልክት ነው ብዬ አምናለሁ፣ አስባለሁ።
ሁሉ ተፈቅዶልኛል ይላል 6:12 ላይ አንደኛ ቆሮንቶስ ላይ ሁሉ ተፈቅዶልኛል። ሁሉ ግን ምን አይልም? አይጠቅምም። ኢቭን የተፈቀደ እንኳን ቢሆን ሁሉ አይጠቅምም። ሁሉ ተፈቅዶልኛል ይላል። በጣም ደስ የሚል ቃል ይሄ ነው። በእኔ ላይ ግን አንድ ነገርስ እንኳን ምን አይልም? አይሰለጥንብኝም ይላል። እግዚአብሔር ይመስገን። አያችሁ፣ ጸጋ ብቻ አይደለም እግዚአብሔር የሰጠን ሀውቱ ማኔጅ ያን ነገር የምንቆጣጠርበትንም ብቃት ችሎታ ሰጥቶናል እግዚአብሔር። እኔ ላይ አይሰለጥንም ይላል። እኔ ላይ አይሰለጥንም። አያችሁ፣ ሰላማችን እንዳይወሰድ ማድረግ የሚገቡ ነገሮች ከዚህ አንጻር ቶሎ ቶሎ ከምናየው መጠበቅ ነው። እንደ እግዚአብሔር ቃል ማየት ዘኍልቍ ምዕራፍ 13 ከቁጥር 26 እስከ 33 ብትመለከቱ የሚገርም ነገር ነው። እነዛ ሊሰልሉ የሄዱ ሰላዮች ተመርጠው በቃ አዩ አይደል? ኒፍሌሞች ናቸው፣ እንደዚህ ናቸው፣ እንዲህ ናቸው። ነገር ግን ምድሪቱ መልካም ነች፣ በእርግጥ ብንሄድ ብንኖርባት አሉ። በቃ እኮ ከነዓንን በደንብ አድርጎ አበጥረው በተላኩበት መሰረት አይተው መጡ። ነገር ግን እያሉ መዘባረቅ ጀመሩ። አያችሁ፣ ሲያይ የተረበሸ ሲናገር መረበሹ አይቀርም። መጡና በህዝቡ መካከል ንጽረተ ዓለማቸውን በቃ መናዘዝ ጀመሩ። ሁሉን ካሉ በኋላ ነገር ግን ምን ያደርጋል፣ እኛ በፊታቸው እንዳንበጣ ነን፣ እነሱ እንዲህ ናቸው ብሎ ህዝቡ ተረበሸ። ለምን ተረበሸ? ከሰሙት ነገር ተነስተው እኮ ካለ ህዝቡ ጮኸ። ሙሴ ላይ ተነሱ ይላል። ሙሴና አብረውት ያሉት ላይ ተነሱ፣ ሊወግሯቸው ተነሱ። ለምን? ከሰሙት የተነሳ። አያችሁ፣ ምን ሰማው ነገር በጣም ወሳኝ ነው። ሁለተኛ ከምንሰማው መጠበቅ ነው። አያችሁ፣ ያዩት ተረብሸው መጥቶ ሲናገሩ ረበሹ። ምክንያቱም ሲያየ ተረበሸ ሲናገር መረበሹ አይቀርም። ሰሚዎቹ ደግሞ ከሰሙት የተነሳ ተረበሹ። ከምንሰማው መጠበቅ ነው። ሁለተኛው ተመሳሳይ ነው። አያችሁ፣ ኤልያስ እኮ ምን ብሏል? ተረብሿል። ምንድን ነው ያለችው? በቃ እኔ ዛሬ አላድርም ይህን ሰው ካልገደልኩት ዛተችበት። አያችሁ፣ እሱ ግን ያ የሚያውቀውን የእግዚአብሔር ኃያል ጉልበት ያንን ድምፅ ጠፋበት። ከድምጿ የተነሳ ረበሸችው። የት ልግባ አለ። በቃ ያ ኃያል ጀግና ሰው የሚሰማው ነገር ረበሸው። ይረብሻል። የምንሰማው ነገር ወገኖች ይረብሻል። ሌላው ንግግራችን ነው። ንግግር ነው። ስለዚህ ሶስተኛው ምንድነው? ንግግራችንን እንግራ። አያችሁ፣ ባለማስተዋል ስንናገር ዋጋ ያስከፍለናል። ዘኍልቍ 14 ከ28 እስከ 29 ብንመለከት እንደዛ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በጨው እንደተቀመመ ይሁን ይላል። ምን ንግግራችሁ? ቆላስይስ ላይ እግዚአብሔር ቃል ሲናገር የእናንተ ግን ንግግራችሁ ምን በጨው እንደተቀመመ ይሁን ይላል። ከምንገምተው መጠበቅ ነው። ሌላው እኛም በዓይናቸው ግምት አይደል ያሉት እንደ አንበጣ ነበርን። ዘኍልቍ 13 ቁጥር 33 ላይ እኛ ብለው ግምታቸውን አስቀመጡ። እኛ በእነሱ ዓይን ስንታይ ስንገመት አንበጦች ነን አሉ። እግዚአብሔር በዚህ ነገሮች ሁሉ አዘነባቸው። ከምንገምተው መጠበቅ ነው። ሌላው በእግዚአብሔር ማመን ነው። ስድስተኛው ሁኔታዎችን፣ ስሜታችንን ማመን የለብንም። ዘኍልቍ 14 6 እስከ 9 14 30 የሚነግረን ያንን ነው። ሁኔታዎችን ነው ያዩት። እግዚአብሔር ጠፋባቸው። ያ ቀይ ባህርን ከፍሎ ያሻገራቸው፣ ከፈርዖን እጅ በድንቅ ያወጣቸው፣ አሻግሮ ያዘመራቸው፣ እግዚአብሔር በምድረ በዳ የመገባቸው ያ እግዚአብሔር በቃ የጠፋባቸው። ለዚህ ነው እግዚአብሔር ይህን ሕዝብ አጠፋዋለሁ አለ። አጠፋዋለሁ። እስከ መቼ ነው ይሄ ሕዝብ እኔን የማያምነው አለ እግዚአብሔር። አያችሁ፣ ከሰሙት ካዩት ከገመቱት ነገሮች ከነዚህ ሁኔታዎች ተነስተው ንግግራቸው በሙሴ ላይ አልቀረም፣ እግዚአብሔር ጋር ደረሰ። ያ ንግግር አጠፋቸዋለሁ እግዚአብሔር። በኋላ ተስማምተው እግዚአብሔር ፊት ሙሴ ብዙ ነገር ሆኖ እግዚአብሔር የደረሰበት ውሳኔ ታውቃላችሁ አይደል? ከነዚህ መካከል አንድ እንኳን ከኢያሱና ከካሌብ ውጪ ያንን ምድር አያዩም አለ። በምድረ በዳ ቀሩ። አያችሁ፣ ለዚህ ነው ዕብራውያን ጸሐፊ እነማን ናቸው በምድረ በዳ የቀሩት ብሎ በምጸት የሚነግረን ብዙ ነገር። በምድረ በዳ ቀሩ፣ ሰላማቸውን አስነጥቀው። አያችሁ፣ የሰላም ማጣት ጉዳይ እኛ ጋር አይቀርም፣ እግዚአብሔር ላይ ማጉረምረምን ያመጣል። ሰላማችሁን ጠብቁ ሲባል እናንተ ጋር አይቀርም፣ ቤተሰባችሁ ጋር ይሄዳል፣ አብሮ ሰራተኛችሁ ጋር ይሄዳል፣ መስሪያ ቤታችሁ ይሄዳል፣ ብዙ ቦታ ይገባል። ቸርቻችሁ እናንተ ያላችሁባት አገልግሎት ውስጥ ክፍል ውስጥ ይሄዳል፣ ያልፍ ምድር ይሄዳል። ይሄድና እግዚአብሔር ጋር ይደርሳል።
የእግዚአብሔርን ቁጣ ያነሳሳል። ሰላም ያጣ ሰው ወገኖች የእግዚአብሔርን ቁጣ ይብን ይቀሰቅሳል። እግዚአብሔርን አስቆጡት። አት ዘዴ ምድረ በዳ ላይ ቀሩ፣ አንዳቸውም አልገቡ ከኢያሱና ከካሌብ ውጭ። አያችሁ። ስለዚህ ሰላም እንዲበዛ ከኛ ብዙ ይጠበቃል። ህይወትን የሚወድ መልካምንም ቀኖች ላይ የሚፈልግ ሰላሙን ምላሱን ከክፉ ይቅርታ ህይወትን ምን የሚል የሚወድ መልካም ቀኖችን ሊያይ የሚፈልግ ይላል ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ከክፉ ይራቅ መልካምንም ያድርግ፣ ሰላምን ይፈልግ ይከተላትም ይላል ጴጥሮስ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 እስከ 12 አያችሁ። ሰላምን ምን ይበል ይፈልግ ይከተል ይላል ጴጥሮስ። አይ ህይወትን የሚወድ መልካምን ቀን ሊያይ የሚፈልግ ሰላምን ይፈልግ ይላል። ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ ይላል ዕብራውያን ጸሐፊ ምዕራፍ 12 ቁጥር 14 ላይ የሚቻላችሁን ሁሉ አድርጉ። እኔ ይገርመኛል አንዳንድ ሰዎች ስለዚች ምድር እንደ ቀልድ ተነስተው ይበለው ይግደለው የከሌን ዘር ምናምን ሲሉ ያሳዝናል። እማያውቁሽ ግን ነቢያት ተብዬዎች፣ ፓስተር ተብዬዎች በቃ ይሄ መጽሐፍ ቅዱስን ይዘው ዘንጠው የሚናገሩ ሰዎች ግን ያስደነግጡኛል። በቃ ይበለው ይላሉ። መጽሐፍ ቅዱስ እንደዛ አይለንም። ከሰው ሁሉ ጋር ወገኖቼ በሰላም እንድንኖር ሰላምን እንድናውጅ የእግዚአብሔር ፍቃድ ነው። ሃሌሉያ። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነውን ጌታችን ኢየሱስ ክርስቶስን ከሞት ያስነሳው የሰላም አምላክ ፍቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ። አያችሁ ዕብራውያን ምዕራፍ 13 ቁጥር 21 ይህን የሚለን የሰላም አምላክ። አያችሁ እግዚአብሔር ምን አይነት አምላክ ነው? የሰላም አምላክ። እኛ የምናመልከው አምላክ የሰላም አምላክ ነው። የሁከት አይደለም፣ የሚረብሽ አይደለም። ለዚህ እኮ ነው አንዳንድ ነቢያቶችን አንዳንድ ፓስተሮችን ፊት ለፊት ነገራቸውን የምንቃወመው። ያውካሉ። በቃ እግዚአብሔር የሰላም አምላክ ነው። መጽሐፍ ቅዱስ የሚነግረን እሱን። አሁን ማንም ይሄን ቃል ቢነግረን ላይገባን ይችላል። ሰላም በጠፋበት ፈጽሞ ሰላም ርቆ ብርቅ በሆነበት በዛ ሁኔታ ውስጥ ያለው ጌዲዮን ግን የሚነግረን ይሄንን ነው። በደንብ ተረድቶታል። አዎ እግዚአብሔር ሰላም ነው አለ። ወዲያው ሰላም ተሰማው። ወዲያው ሰላሙ ተመለሰ። ያ ሁሉ ጭንቀት የሞት ሽታ ከሱ ሲርቅ ያህዌ ሻሎም እግዚአብሔር ሰላም ነው አለ። ዛሬ እላለሁ እግዚአብሔር ሰላማችን ነው። ቢመስለንም ባይመስለንም በተከበብንበት በዚህ አስቸጋሪ ሁኔታና ጊዜ ውስጥ አዎ እግዚአብሔር ሰላማችን ነው። የእግዚአብሔር ሰላም ሁሌ በልባችን ይፈሳል እንጂማ እንደ ሁኔታው እንደምናየው እንደምንሰማው እንደሚሆንብን እኛም እንደምናደርገው በህይወት ባልኖርን ነበር። የእግዚአብሔር ሰላም ግን የማይጓደል ሁልጊዜ ሙሉ የሆነ አቅርቦት ነውና ለዚህ ነው በህይወት ያለነው፣ ለዚህ ነው የቆምነው፣ ለዚህ ነው የጸናነው። ስለዚህ እግዚአብሔርን እናመሰግናለን። አይቀልብንም። ስለዚህ ፍቃዱን እንድታደርጉ ይላል በመልካም ነገር ሁሉ ያስታጥቃችሁ። ማን? የሰላም አምላክ። እንግዲህ የምናመልከው አምላክ ሰላም ከሆነ የሰላም ምንጭ ከሆነ እኛም ሰላም ነን፣ ከእኛ የሚወጣውም ሰላም ነው ማለት ነው። እግዚአብሔር በነገር ሁሉ ማስተዋል ይስጠን። በጸጥታ ይላል በሰላምና በደስታ እንድንኖር የእግዚአብሔር ፍቃድ ነው። ሁከት ከእግዚአብሔር አይደለም፣ እግዚአብሔር አይረብሽም ይላል የኔ ማስታወሻ። አያችሁ በጸጥታ በሰላም በዝግታ እንድንኖር ሃሌሉያ የእግዚአብሔር ፍቃድ ነው። ሁከት፣ ረብሻ፣ ግርግር፣ መለያየት ይሄ ምናምን ከእግዚአብሔር አይደለም። ይህን የሚያደርጉ ሰዎች የሆነ ስጋዊ ጥቅም ምድራዊ ጥቅም እየፈለጉ ነው። መጠንቀቅ መቻል አለብን። መተባበር የለብንም። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይላል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። አያችሁ የፈለገ ጸጋ ስጦታዎች እንኳን ቢገለጡ አያችሁ የተለያየ ቤተክርስቲያን ውስጥ ያለውን ይሄ መንፈሳዊ እንቅስቃሴ ነው ጳውሎስ እያለ ያለው። ትንቢት መናገር፣ ስብከት መስበክ፣ የሆነ ነገር ማለት ሁሉ ምንም
ችግር የለም ይሁን። ነገር ግን ለሁከት መሆን የለበትም። ነገር ግን በሁከት መሆን የለበትም። ትንቢት አመጣ እሰየው፣ እግዚአብሔር ከተናገረ ግን አታውቅ፣ አትረብሽ፣ ግርግር አትፍጠን። ረጋ ብለህ መናገር ትችላለህ። ረጋ ብለህ መልእክትን ማስተላለፍ ትችላለህ። የምንሰማስ ረጋ ብለን መስማት እንችላለን። ምንም መወራጨት አያስፈልገን፣ ምንም መጋጨት አያስፈልገን፣ ምንም ጨፍንን መንገዳገድ አያስፈልገን። በቃ ብዙ ዘመን ተሸውደን ሊሆን ይችላል፣ ችግር የለውም ወገኖች። ልምምድ ይቀየራል። የማይለወጠው የእግዚአብሔር ሀሳብ ብቻ። አያችሁ፣ አያውቅም እግዚአብሔር። ስለዚህ በሰላም ይሁን ይላል ሐዋርያ ጳውሎስ። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ዛሬ ቤተ ክርስቲያን የሰላም ቦታ የሚባለው የእግዚአብሔር መድረክ እንኳን የሁከት ሲሆን እንመለከታለን። አይደለም። እኔም ሌሎችም የዚህ ምክንያት ሆነ ሊሆን ይችላል። ኖ ዛሬ መንቃት መቻል አለብን። እኛ መታወክ የለብንም። ለሌሎችም የዚህ ሁከት መነሻ ወይም ደግሞ አራጋቢ መሆን የለብንም። ቅዱሳን ልንነቃ ይገባል። እግዚአብሔር የሰላም አምላክ ነው። የምትሰሙት ትንቢት የሰላም ነው። ለምድራችሁ፣ ለራሳችሁ፣ ለቤተሰባችሁ፣ ለትዳራችሁ፣ ለቤተ ክርስቲያናችሁ እንደ ሕዝብ ሰላም ነው። እግዚአብሔር ግን አይረብሽ። ሰላማዊ ሰዎች ከሆንን በጣም እንፈለጋለን ይላል ማስታወሻዬ። ሰላማዊ ሰው ወገኖቼ በዚህ ዘመን ይፈለጋል። ዘፍጥረት 31 ቁጥር 21 ላይ ይህንን የሚያጠናክር ቃል አለ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸውና በምድራችን ይቀመጡ ይነግዱበትም፣ እነሆ ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ ሲል እንመለከታለን። አያችሁ፣ የሰላም ሰዎች ይፈለጋሉ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ነን። ዛሬ ወገኖቼ እኛ የሰላም ሰዎች ነን። የቲክቶክ ማሞቂያ አይደለንም። ቀልድ ካማረህ፣ መሳቅ ካማረህ፣ ዘንድሮ ጴንጤ ባይኖር ማን ያስቀን ነበር እስክንባል ድረስ፣ ዓለማውያን ኮሜዲያንን እስክናስንቅ ድረስ በንግግራችን በድርጊታችን የምንሰራው ድራማ ሊያውም ቤተክርስቲያን በሚባል ህብረት ውስጥ ለብዙዎች መሳቂያ መሳለቂያ እንደሆነ ታውቃላችሁ አይደል? መጽሐፍ ቅዱስ ግን ምንድን ነው የሚለው? እነዚህ የሰላም ሰዎች ናቸው፣ እንደው በምድራችን ይቀመጡ። በምድራችን እኮ ነው ወገኖች ይቀመጡ። ለምን? ልጆቻችን እናጋባቸው፣ የእነሱም ወንድ ልጆች የኛን ልጆች ይውሰዱ፣ እንዛመድ። ታስታውሳላችሁ ይስሐቅን? እነዚያ የጌራራ ሰዎች ምን እንዳሉት? ንጉሱ መጡ፣ እባክህን ቃል ግባል። እንደዚህ አይነት ዘር ውስጥ እኮ ነው እኛ የገባ ነው። በክርስቶስ ኢየሱስ ይሄ ነበር ለኛ የሚገባው። ዛሬ ግን በጸጋ ስጦት ሊያውም በጸጋ ስጦታ ሰበቦች ብዙ የአማኝ ማህበረሰብ የሚሰደብ የሚናቅ ማንም የማይፈልገው ሆነናል። እግዚአብሔር ከዚህ ያውጣን። እኛ ለሌሎች የሰላም ምክንያቶች እንጂ የሁከትና የብጥብጥ አነሳሽና ተከታዮች መሆን የለብንም። ፕሊስ ይህን ቪዲዮ የምታይ ወንድና ሴቶች የእግዚአብሔር ባሪያዎች፣ በእድሜ ከኔ የምትበልጡ በእውቀት ፕሊስ፣ እኔ ብዙ ነገር ስለማቅ አይደለም ይህን እውነት እያካፈልኩ ያለሁት፣ እግዚአብሔር ያስተማረኝን ነው እየሰጧቸው ያለሁት። ለሌሎች እኛ የሰላም እንጂ የሁከት ምክንያት እንድንሆን አይፈልግም። እንደ ግል፣ እንደ ቤተሰብ፣ እንደ አካባቢ፣ እንደ ቤተ ክርስቲያን ፕሊስ እንሸነፍ ለእግዚአብሔር፣ የሰላም ምክንያት እንሆን። ከእግዚአብሔር ያገኘነውን ንጹህ ሰላም ማንም እንደፈለገ እየነካካ እንድንቆጣ እንዲያደርገን አንፍቀድ፣ መፍቀድ የለብንም። በቃ እየነካካን እንዲያደፈርስብን ሰላማችንን አንፍቀድ። እኛ የራሳችንን ሰላም እንደ እግዚአብሔር ቃል ጠብቀን ለሌሎች ሰላም በትጋት መስራት አለብን። አማኞች መንቃት አለብን። ከየትም ሰላም አትጠብቁ። ቤተ ክርስቲያን ሰላም ከሌላት እቺ ምድር ከየትም ሰላም ልታመጣ አትችልም። ፕሊስ መከላከያ የደፈረሰን ሰላም ሊጠብቅልን ይችላል፣ ሊያስመልስ። ፖሊስ እንደዛ። ወገኖችን ንጹሕንና ጄኒውን ለሰው ልጆች የሚጠቅመውን ሰላም መስጠት የምትችል ቤተ ክርስቲያን ነች። ዛሬ ግን እኛ እየታወቅን ነው። መንቃት መቻል አለብን። የሰላም ሰዎች ስንሆን ሰዎች አይገፉንም። ቅድም ባልነው ቃል መሰረት አያችሁ፣ ሁኔታዎችን ያመቻቹልናል። ውድ ነገራቸውን ይሰጡልናል፣ ምድራቸውን ይሰጡናል። አያችሁ፣ እንድንኖር ይፈልጋሉ። ዛሬ ግን እኛ ድምፃችን ያውካል። ምንድን ነው? በቃ ተፈራርመው ይወጡብናል። አይፈልጉንም። ለምን? ስለምንረብሻቸው እኮ ነው። ያለቻቸውን ትንሽ እንኳን ሰላም ስለምንነጥቃቸው እኮ ነው። ይህ እኮ ሪያሊቲ ነው። አያችሁ፣ ቀደም ያሉ አባቶች ግን ይፈለጉ ነበር። እግዚአብሔር እንድንፈለግ እንጂ አላግባብ እንድንገፋ አይደለም። ጴጥሮስ እኮ ስለ መከራ የሚናገረን እኮ በመልእክቱ ላይ
ስለ ክርስቶስ በሆነ ነገር እንጂ እንድንገፋ እኛ የሌሎችን ሰላም እያወክን ስለምንገፋው መገፋት አይደለም። ስለዚህ እኛ የሰላም ሰዎች መሆን አለብን። የሰላም ሰዎች ስንሆን ከእነርሱ ጋር መሆናችንን እንደ እድል እንደ በረከት ይቆጥሩታል። ዘፍጥረት 26 ቁጥር 29 ቅድም ያልኳችሁ ቃል አያችሁ። በትክክል ሰላም የሆነ ሰው ማንም አይጥላውም። ማንም በነፃ ያኖረናል። ማንም ይረዳናል። እውነቴን ነው የምላችሁ። በገንዘብ በምን ብዙዎች እንደዛ ነው የምንኖረው። የሰላም ሰዎች ከሆንን ማንም ይፈልገናል። ማንም የውከት ሰው ማንም አይፈልገው። ፕሊስ እንደ ግል እንደ ቤተ ክርስቲያን መንቃት መቻል አለብን። እኛ የሰላም ምክንያት እንጂ የሁከት መነሻ መሆን መቻል የለብንም። የእግዚአብሔር ሰላም የበዛለት ሰው ምልክቱ ምንድን ነው? አያችሁ፣ ምልክታችን ምንድን ነው? በጥቂቱ ላሳያችሁ። የኢየሱስንና የዮሴፍን ሕይወት በትንሹ ላሳያችሁ ሳላብራራው። ኢየሱስ የሰላም ምሳሌ ነው። ዮሴፍን ታስታውሳላችሁ? የሰላም ምሳሌ ነው። የሰላም ለቤተሰቦቹ፣ ለፖቲፋራ ቤት፣ ለግብፅ ንጉሥ ቤት በነበረበት ሰዓት ለመላው ግብፅ፣ ለዓለም የሰላም ምክንያት የነበረ ሰው ነው። ኢየሱስ ፍጹም የሰላም ምሳሌያችን። አያችሁ፣ ምንድን ነው ከነዚህ ሁለት በምድር ውስጥ አልፈው ኖሮ እንደኛ ካለፉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንዲሁም ከዛ ከወጣቱ ዮሴፍ እስከ ሽምግልና ባለው ሕይወት ውስጥ የምንማረው የእግዚአብሔር የመጨረሻ ሐሳብ የተረዳ ሰው ነው። የሰላም ሰው ምልክቱ ምንድን ነው? የመጨረሻውን የእግዚአብሔርን ዓላማ የተረዳ ሰው ነው። ይህን ሳታውቁ ባይዘው ስለ ሰላም ማሰብም ማውራትም መስበክም አትችሉም። የእግዚአብሔር የመጨረሻ ዓላማው ምንድን ነው? ሰላም ነው። መንግስተ ሰማይ እኮ በሰላም የሚኖርበት መንግስት ነው። እሱን ነው በምድር ትፈጸም ተብሎ የተጸለየው። የእሱ ምክንያት ደግሞ እኔ ነኝ፣ አንቺ ነሽ፣ አንተ ነህ፣ እርሱ ኖት። ስለዚህ ርኅራኄና አዘኔታ አለው። የሰላም ሰው ምልክቱ ምንድን ነው? ይራራል። ድሃን አይሳደብም፣ ለድሃ ይራራል። የወደቀ ላይ እግሩን አያነሳም። ከቻለ ያነሳዋል፣ ካልቻለ ይራራል። አልቅሶ አዝኖለት ያልፋል። አያችሁ፣ የሰላም ሰው ሩህሩህ ነው። ዛሬ አገኘው ብሎ ድሆችን አይሳደብም። የተነሳበትን ረስቶ ሌሎች ላይ ወጥመድና ሰንሰለት አይዘረጋም። የሰላም ሰው የተረጋጋ ነው። የተረጋጋ ነው። ለጥቅም ብሎ ቤተ ክርስቲያን አይበጠብጥም። የሆነ ቦታና ስልጣን ይዞ የእግዚአብሔርን ሕዝብ አያውክም። የተረጋጋ ነው። በቃ እንደ ዳዊት ነው። 1000 ዓመት እግዚአብሔር በሾመው ላይ እጄን አላነሳም ብሎ ለ30 ዓመት ይቅበዘበዛል። የሰላም ሰው የተረጋጋ ነው። እግዚአብሔር እንኳን ተናግሮለት ለመውረስ ጦርና ጋሻ ይዞ ሲወጣ አናይም። ጨርቁን እራፊ ቆርጦ ሰጥቶት ሰላሙን ጠብቆ ይዘልቃል። እግዚአብሔር ያለው ቀን በክብር መጥቶ እስኪሾም ድረስ። አያችሁ፣ ዛሬ ግን በቤተ ክርስቲያን የምናያቸው መሪዎች በሏቸው አገልጋዮች፣ እኔ ማናችንም ብታየው በዚህ ልብ የተቀናኘንን ወይ በዚህ ልብ የተዋጀንን ወይ ብለን ብናይ አስቸጋሪ ነው። የተረጋጋን እንድንሆን ግን ይሄ ነው ምልክቱ። ሌላው ባለሞገስ ነን። በቃ የሰላም ሰው ባለሞገስ ነው። ሲናገር ሞገስ አለው። ሲናገር ሲኖር ሞገስ አለው። ተጽዕኖ መፍጠር ይችላል። ለምን? በቃ ሰላም ነዋ። በጎ ደፋር ነው። ዝም ብሎ ጋጥ ወጥ አይደለም። በጎ ደፋር ነው። አያችሁ፣ ከእግዚአብሔር ሕዝብ ጋር መጣልን ይመርጣል። በጎ ደፋር ነው። በቃ ለእግዚአብሔር በሆነ ነገር ላይ በቃ ጨካኝ ነው። ደፋር ነው። ለእውነት ደፋር ነው። አያመቻመችም። ለዘሬ ለወገኔ ምናምን አይልም። በጎ ደፋር ነው። ነገሮችን በበጎነት ይደፍራቸዋል። ሌላው ግልጽ ዓላማና ግብ አለው። ሰላም ያለው ሰው ዓላማ አለው፣ ግብ አለው። ለምን እንደሚኖር ያውቃል። ለምን እንኳን እንደሚሞት ሞቶ የት እንደሚሄድ ያውቃል። ግልጽ ዓላማና ጎል አለው። ሌላው ትጉ ነው። በጸሎት ይተጋል። የእግዚአብሔርን ቃል በማንበብ ይተጋል። ስራ ካለው በስራ ይተጋል። አገልጋይ ከሆነ በስርዓት የእግዚአብሔርን ሕዝብ ለማስተማር በጸሎት የእግዚአብሔርን ቃል በመዘጋጀት በማጥናት ይዘጋጃል። ትጉ ነው። ስኬታማ ውጤታማ ነው የሰላም ሰው። አያችሁ፣ ስኬታማ ነው። ሄዶ ውይ ጠፋ የት ገባ የሚባል አይደለም። የሚያብድ የሚጠፋ አይደለም። ሰላም ያለው ሰው ስኬታማ ነው። ላይመስል ይችላል የሚያልፍበት መንገድ። ነገር ግን ኢየሱስን ተመልከቱት። እኛን ይዞ ገባ ወደ አብ። በቃ ለአንዴና ለመጨረሻ ጊዜ እኛን ይዞ ገባ። አያችሁ ፍጻሜው። ዮሴፍ ለነዛ ለገፊዎቹ ወንድሞቹ ሳይቀር ለትውልድ ዛሬ ድረስ
የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እንዲባል ምክንያት ሆነ። አያችሁ፣ ፍጻሜያቸው፣ ውጤታቸው፣ ስኬታቸው እግዚአብሔርን የሚያከብር እነሱን ደስ የሚያሰኝ ሌሎችን የሚያንጽ ነው። ሌላው በግል ህይወታቸው ደስተኛ ናቸው። የሰላም ሰዎች አብሮት ላሉ ሁሉ የደስታ ምክንያት ናቸው። የውከት ምክንያት አይደሉም። የሰላም ሰዎች አያችሁ፣ ሰበብ እየፈለጉ አያቅበዘብዙም። ሌሎችን ለራሳቸው አይቅበዘበዙም። በግል ህይወታቸው ደስተኛ ናቸው። የጎደለ ነገር ሊኖር ይችላል ኦፍኮርስ፣ ግን ደስተኛ ናቸው። አንድ ቀን ሁሉ እንደሚሞላ ያውቃሉ። ሌላው ሰዎችና እግዚአብሔርን ያስደስታሉ። ሰላም የሆነ ሰው ለሰዎችም በረከት ነው፣ ለእግዚአብሔርም የምስጋና ምክንያት ነው። ስለሱ እግዚአብሔር ይመስገን ይባላል። ስለሷ እግዚአብሔር ይመስገን ይባላል። እኔ እንደዚህ አይነት ሰዎች አውቃለሁ። የታወከ ሰው ለሌላ ሰው ማዘን አይችልም። ስለዚህ ወገኖች እግዚአብሔር የሰላም አምላክ ነው። ይህም ብያችሁ ልጨርስ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደዚህ አለ፣ በእኔ ሰላም እንዲኖራችሁ ይህንን ነግሬያችኋለሁ። ይህን እነግራችኋለሁ ወይም ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ አለ። ሃሌሉያ! በእኔ ሰላም እንዲኖራችሁ ይህን ነግሬያችኋለሁ። አያችሁ፣ ብዙ ነገር በፍጹም የለም ብሎ አይደለም ሰላም የሚለን። ሁሉ ነገር አለ። የሚያውከው፣ የሚረብሸው፣ የሚበጠብጠን፣ የሚያስጨንቀን ነገር ሁሉ አለ። ይህን በግልጽ ነው የምነግራችኋለሁ። ነገር ግን እኔ ሰላሜን እተውላችኋለሁ። አያችሁ፣ እውነተኛ ሰላም ያለው ጌታ ኢየሱስ ክርስቶስ ጋር ነው። ሰላሜን እተውላችኋለሁ አለ ዮሐንስ 14:27 ላይ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም። አያችሁ፣ ሰላሜን እተውላችኋለሁ። ደግሞ እዚህ ክፍል ላይ ይናገራል ዮሐንስም፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ወገኖቼ በየትኛውም እምነት ውስጥ ሆናችሁ አጋጣሚ ይሁን በድንገት ይህን ቪዲዮ የምታዩ እዚህ ሰዓት ላይ ይህን ቪዲዮ ለማየት እድል የገጠማችሁ ሰዎች አማኞችም አላማኝም ማናችሁም ብትሆን እናንተ የእግዚአብሔር ፍጥረቶች፣ እናንተ ክቡር የሰው ልጆች እውነተኛ ሰላም ያለው ኢየሱስ ውስጥ ነው። ጌታ ኢየሱስ ክርስቶስን ወደ ህይወታችሁ ጋብዙት። ይህንን የሰላም ንጉሥ አንግሱት። ያኔ እውነተኛውን ሰላም መለማመድ ትችላላችሁ። ይህንን እውነት ማጣጣም የጀመርን ነገር ግን መሀል ላይ ደርሰን የተዘናጋን አማኞች፣ በስሙ የተጠራን የቤተ ክርስቲያን ልጆች ፕሊስ ሰላማችንን እንጠብቅ። ርቀነው ሸሽተነው ከሆነ እንመለስ። ለእኛ የሚበጀን እውነተኛው የእግዚአብሔር ሰላም ብቻ ነው። ከሁከት ከግርግር እንውጣ። መሰዊያችንን እናድስ። እባካችሁ ለእግዚአብሔር ቃልና ለመንፈሱ ታማኝ እንሁን። እግዚአብሔርን እንፍራ። እግዚአብሔርን እንወቅ። ያ ነው የእውነተኛ ሰላም ጎሉና የእግዚአብሔርም ሐሳብ ይሄ ነው። ስለዚህ ይህን ቃል ደግሜ ያነበዋለሁ። ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ልባችሁ አይታወክ አይፍራ። እኔ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ይህ ሰላም በገንዘብ አይመጣም። ጥሩ ጥሩ በሚባሉ አመጋገቦች አይመጣም። እውነት ነው፣ ምግቦች ለሰውነታችን የራሳቸው ትርጉም ጥቅም አላቸው። እውነተኛ ሰላም ግን አይሰጡን። ገንዘብ ሰላም አይሰጠንም። እውነት ነው፣ ገንዘብ ብዙ ነገር ይሰጠናል። አምላካዊውን ሰላም ግን አይሰጠንም። በግልጽ ነግሮናል። እኔ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ዓለም ገንዘብ ነው። ዓለም ክብር ነው። ዓለም ቁሳቁስ ነው። ዓለም ከአፈር በላይ ከሰማይ በታች ነው። እዚህ ውስጥ ያለ ነገር በሙሉ ይህን ሰላም አይሰጣችሁም። እውነተኛ ሰላም ኢየሱስ ነው። ራሱን በመስቀል ላይ ያኖረ፣ ከሞት ከሲኦል እኛን የታደገ እውነተኛው ወደ ተፈጠርንበት ጽኑ ንጹህ ሰላም የሚያመጣል እውነተኛው ሰላም የናዝሬቱ ኢየሱስ ነው። ይህን እውነት ተቀበሉ። ሃይማኖት አይደለም፣ ሞኝነት አይደለም። የሆኑ የጴንጤዎች እንደምትሉትም ብዙ ኃጢአት የሚሰሩ የኔ አይነት ብዙ አይነት ሰዎች ሐሳብ መልእክት አይደለም። እውነተኛ ሰላም እግዚአብሔር ነው። ወደዚህ ሰላም የመራን ልጁ ኢየሱስ ክርስቶስ ነው። ዛሬ ድምፁን ስትሰሙ ልባችሁን አታደንድኑ። መንፈስ ቅዱስን ስሙት።
ወደ ሰላም እንመለስ። እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አይደለም። ቅዱሳን ይህንን ሰላም ብዙ ነቢያት ጋር፣ ብዙ አስተማሪዎች፣ ብዙ ቤተክርስቲያን በመዞር አናመጣው። እባካችሁ እንንበርከክ፣ ጸሎታችን ይታደስ፣ ህብረታችን ይታደስ። እኛ የሰላም ምክንያቶች ነን። ሰላም ባለበት እንዋል። ከአንደበታችን ሰላም ይውጣ። ሰላምን እናውጅ። ስለ ምድራችን ሰላምን እናውጅ። ከፊታችን ምርጫ አለ በምድራችን ላይ። የትኛውም ፖለቲካ እንደ ሰው እንደ ግለሰብ እንደ እዚህ ምድር ላይ እንደሚኖር እንደ አንድ ዜጋ መምረጥ መብታችን ሊሆን ይችላል። ነገር ግን በሰላም ይሁን። ነገር ግን እንደ እግዚአብሔር ቃል እንጸልይ። እኛ አሪፍ አናቅ፣ እግዚአብሔር ምርጥ እንዲመርጥልን እንጸልይ። ግር ከሚሉ ጋር ሐሳብን ሰላምን ከሚያውኩ ጋር አንንጎድ። ወገንተኝነታችን ከእግዚአብሔር ጋር ይሁን። ሰላምን እናውጅ። የሚመረጠው በሰላም እንዲመረጥ በዚህ ዙሪያ እንጸልይ። ስለ ምድራችን ሰላም እንጸልይ። ቤተ ክርስቲያን ነውጥ ውስጥ ነች። ለቤተ ክርስቲያን ሰላም እንጸልይ። ስለ ወጣቶች ሰላም እንጸልይ። ስለ ቤተሰብ ሰላም እንጸልይ። ስለ አፍሪካ ሰላም እንጸልይ። ስለ ዓለም ሰላም እንጸልይ። ስለ ሰው ልጆች ሁሉ ሰላም እንጸልይ። ፕሊዝ። እግዚአብሔር የሰላም አምላክ። ሰላም ባለበት በረከት አለ። ጦርነት ባለበት ሞት አለ፣ ሁከት አለ፣ ብዙ የስነ ልቦና ስብራት አለ፣ እማያባራ የበቀል ዘርና ደም አለ። መቼ እንደሚያበቃ አናውቅም። ዛሬ ግን እድል አለን። ሰላም እናውጅ ፕሊዝ። ለምድራችን ሰላም እንጸልይ። ለኢትዮጵያ ሰላም እንጸልይ። ለመሪዎቻችን ሰላም እንጸልይ። ሆን ብለው እንኳን ፕሮቮክ የሚያደርጉ ሁከትን የሚያውኩ ካሉ እግዚአብሔር ጸጥ እንዲያረጋቸው፣ ሆን ብለው ሁከትን የሚያውጁ ሁከትን የሚቀሰቅሱ ካሉ እግዚአብሔር በቃችሁ እንዲላቸው፣ የሰላም ሰዎች እንዲሰጠን እንጸልይ። ማምለጫው ይሄ ብቻ። የተመኘነው በረከት እውነተኛ የሆነው ጸጥታና ዝግታ ያለው በሰላም ውስጥ ነው። ይሄ ሰላም ያለው እግዚአብሔር ጋር ብቻ ነው። ስለሰማችሁኝ አመሰግናለሁ። እግዚአብሔር በዚህ እውነት ይባርክ። ቴንኪው